ሰላም ሰላም ውድ እርግቢቱ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍ ይበል። እርግቢቱ አዲስ ቻናል ነው እና ላይክ ሰብስክራይብ በማድረግ ቤተሰብ ሁኑኝ፣ አበረታቱኝ ማለት ነው። እና ደግሞ አዲስ ነው፣ ገና አዲስ ነው፣ ሰብስክራይብ እንኳን አልተደረገም እና ሰብስክራይብ አድርጉ። እንደ ጓደኞቻችሁም ሼር እያረጋችሁ እንዴት ያላችሁ አከፍሉበትም። ላይክ ሰብስክራይብ በማድረግ አበረታቱኝ ማለት ነው ቤተሰብ። ይሄ ደግሞ ለኢድ የተዘጋጀው ቤታችን ውስጥ እያዘጋጀ ነው እንግዲህ እያሳየኋችሁ ያለው በጣም የሚያምርና ቆንጅዬ ነው እንዳያችሁት። እዚህ ጋር ደግሞ ሙከሰራት የሚበሉ ነገሮች ናቸው። ያው ቡና ሲጠጡ ምናምን ብቻ በተለያየ ሰዓት እየቀናነሱ የሚበሉት ነው። እዛ ጋር ደግሞ ውሃ አለ፣ ሀላዋ ጣፋጮች አሉ። ብቻ ምን ልበላችሁ በጣም ነው የሚያምረው። እንግዲህ አሁን ደግሞ ትንሽ ወደ ገበያ የሄድኩበትም አካባቢ ላስጎበኛችሁ ነው። ግን በመጀመሪያ እንግዲህ ቤት ያለውን እዩ ቤተሰብ። እንግዲህ እንደዚህ ይመስላል አቀራረቡ። እንግዲህ እንደምትወዱት አልጠራጠርም። እንግዲህ ዛሬ ደግሞ ቀን ገበያ ወጥቼ ነበረ። ዛሬ ቀን ውሎዬ ይሄ ይመስል ነበረ። በነገራችን ላይ ዛሬ ረጅም ሰዓት ወስደናል ገበያ ላይ ማለት ነው። እና ይሄ ይመስላል። አያምርም? በጣም ነው የሚያምረው። ሰላም ሰላም፣ ውድ የተለያዩ ነገሮች ነው እንደምታዩ። በጣም እግሬ ያረገጠ እግዚአብሔር ይመስገን። ዛሬ ደግሞ ሱፐር ማርኬት ሂጅ ያለው የተለያየ ቦታ ነው እንግዲህ በቪዲዮ ይሆናል ምርጥ ነገሮች ገበያ ወጣ። ደግሞ እዚህ ጋር የሆነ ልጅ መጥቶ ድቅን ብለዋል። እንግዲህ ድምጽ ያቋርጬ ያለው እና ቤቱ አዲስ ነውና ስለዚህ ላይክ ሰብስክራይብ በማድረግ አበረታቱኝ። የመጀመሪያ ቪዲዮ ነው የሆነ ሱፐር ማርኬት ውስጥ ደግሞ ላይክ ሰብስክራይብ እያደረጋችሁ ግን ይሄው አበረታቱኝ ቤተሰብ። እንዲሆን ትንሽዬ ቀረጽ ዛሬ ያልገባሁበት ጉድ የለም አይደል? እና ቀረጭ ያለው እዚህ ጋር ደግሞ በጣም ቆንጆ ስፍራ ነው። እዚህ ጋር በቃ አሪፍ ነገር ያለበት ቦታ ላይ ያመጣሁት እየተቀመጠ የሚበሉ ነገሮች ናቸው እና በጣም ነው ደስ የሚለው። እዚህ ጋር ደግሞ ጣፋጭ ምናምን አለ ለአገር ቤት የሚሆናችሁ ነገር አንዳንድ ይዛችሁ ደግሞ ጥሩ ነው ባይነኝ ያለው ነገራችን ላይ ዛሬ በጣም ምርጥ ነገሮች ነው ያለው። እግዚአብሔር ይመስገን። ፈጣሪ ክብር ምስጋና ለሱ ይድረሰው። እዚህ ጋር ደግሞ የሚቀባቡት ነገሮች ጋር ነው። በቃ ሁሉም ቦታ ደርሼ ያላዳረስኩበት የለምና ይሄ ይመስላል። እንደምታዩት በጣም አሪፍ ጊዜ ነበረ። ቤተሰብ እዚህ ጋር ደግሞ ምርጥ በሻዎቹ ነው ያለውና ሳታስጨንቅ በጣም ቆንጆ ናቸው። እነኚህ በእነኚህ በጣም ቆሻዎች ይሄ ምሳሌ በጣም አሪፍ ምርጥ የሆነ ሴራሚክ መጥበሻ ናቸው። በነገራችን ላይ በጣም የተወደዱ ናቸው። በጣም ቆንጆ ናቸው። ምግብ ሲበስና ደግሞ ለኛ ሀገራችን ላይ እንደዚህ ያለ ማርካ የለምና ሀገር ስትገቡ ወይ ሁለቱም ከስደት መስመችን ቤት ይዛችሁ መሄድ አለባችሁ። ቤተሰብ በዚህ እንግዲህ እዛ ሲሄድ እንዳላስቸገር ቢያንስ አብስዬ መበላበት ያስፈልገኛል ብዬ ዛሬ በቃ እነኚህ ውስጥ ነው የዋልኩት። በቃ እዚህ ጋር ደግሞ እግዚአብሔር ከፈቀደ ለመሄድ ትንሽ ጊዜ ስለቀረችኝ በቃ ባለኝ ነገር ተፍተፍ እያልኩ ነው እላችኋለሁ ውዶችዬ። ይሄ ይመስላል ዛሬ ውሎ እያያችሁት ነው። በጣም ብዙ አይነት የሚያማምር ወይም አገር ቤት ኢትዮጵያ ቢሆን ምን አለበት ገዛው ነበረ። ግን እዚህ አይደለም በአገራችን በዚህ ሀገር ቆንጆ ካለ በነገራችን ላይ መግዛት ፈለጋችሁ መጥበሻዎች አንደኛ ደረጃ ገዛርኩ በዚህ ጋር 65 እና 70 ድርሃም ነው የገዛሁት ማለት ነው። በጣም እነኚህ ያያችሁ ኦሪጂናል እቃ ናቸው። ስትይዟቸው ራሱ እንዴት አባት ትኢል ነው የሆነ ከፊፍ ነገር ወይ ደግሞ
ቶሎ የሚጣሁን ነገር አይደለም። እኛ ደግሞ እቃውን በስነ ስርዓት ከያዝነው በጣም ረጅም ጊዜ እንጠቀምበታለን። እና እናንተም እንደዚህ እየገባችሁ አንዳንዴ ገዛ ገዛ አድርጉላችኋለሁኝ። የተገዛ ነገር ይጠቅማል እንጂ አይጎዳም። ሀገር ቤት ደግሞ በነገራችን ላይ መጥበሻ ሀገር ቤት እገዛለሁ ብዬ ነበር ያሰብኩት እና ሀገር ቤት አንድ መጥበሻ 5000 6000 የተባለ ነው። ስለዚህ እንዴት ብዬ ነው 5000 እና 6000 አውጥቼ የምገዛው እዛ ብዬ እዚህ እንግዲህ 65 ብር ማለት አንዱ መጥበሻ ወደ ኢትዮጵያ ቢመታ ሂሳቡ 5000 አይደርስም። ያው 2000 ወደ 3000 ምናምን ያኔ 2000 ያተረፍን ማለት ነው። ብቻ ትርፍ አለው እግዚአብሔር ይመስገን። ግን እግዚአብሔር ብሎ ይሄ ሀገራችን አለማችን ሰላም አድርጎ የምንፈልገው ያንዳንዱ ነገር ከዚህ ለራሳችን ምትሆነን ከዚህ ዘንድ ያለው በጣም አሪፍ ነበረ። ያው እንደምታውቁት ረብሻ ከተጀመረ ወዲህ ያው ልጆቹ ካርጎ ላይ ራሱ ካርጎ ጨምረዋል። በፊት ኪሎ 7 ብር የነበረ አሁን 12 ብር 13 ብር እያሉ ነው እና ብዙ ነገር እጥፍ ጨምረዋል። ስለዚህ ስለጨመረ ከባድ ነው። አሁን የሆነ እቃ ይዤ እሄዳለሁ ማለት የማይታሰብ ነገር ሆነ። ከባድ ነው። ብቻ ግን ተመስገን ዞሮ ተመስገን ነው። ለምን ብዙ አሁን ብዙ እህቶች አሉ እቃ ገዝቶ ሰብስቦ አሁን እንደዚህ ሲወደድ በምን ይዤ እሄዳለሁ ብሎ የሚያስቡ ግን የምር ምንዛሬው ደግሞ እየወረደ ነው። ኑሮው ደግሞ ወደ ላይ እየወጣ ነው። እንዴት እንደሆነ ባይገባኝም ብቻ ተመስገን ማለት ነው። እግዚአብሔር ይመስገን ማለት ነው። እና ዛሬ ይሄ ይመስል ነበረ። ብታዩ በጣም የምር ይሄ ሲኒ እንዴት አባቱ ነው የሚያምረው። ቤት ውስጥ ወጥተን ስለማናቅ ይመስለኛል የሆነ በጣም ድካም አለው ጉዞ ላይ። የምር ይሄ ወድጄዋለሁ። ዞር የመጨረሻ ጊዜማ በዛ ላይ ደግሞ ምሳሳ ለካ ሴትየው ወደ አይደለም ውድ ነው የምትለው መሬት ላይ ቁጭ ብዬ ያላችሁ በቃ ኦልሬዲ ዛሬ በቃ በጣም ድካም ነበረው ግን እንደዛም ሆኖ ያው ትንሽ መንፈስ አድሶ መምጣት የሚባል ነገር አለ አይደለም። ለመዝናናት አይነት ነበረ። ይመስገን ዞሮ ተመስገን ማለት ነው። እና ይሄ ይመስላል ዛሬ እላችኋለሁ ቤተሰብ። በጣም አሪፍና ቆንጆ ጊዜ ነበረ። እንግዲህ በቃ ይኸው እንግዲህ አይን ሻወር ውሰዱ እንደዚህ እያያችሁ አንጀቴ ማለት አንጀቴ የት ነው ያላችሁ ከሆነ አላይን ገበያ ሄደን አላይን ነው ያለሁት እኔ እና አላይን ነበረ ሴትዮ የወሰደችን እዚሁ ነው። አላይን አልወጣንም። ዞሮ በጣም ብዙ አይነት አለ እዚህ ጋር ጆሮ ጌጥ አለ፣ ፀጉር፣ የእጅ ማስዋቢያ ብቻ አርቴ ሞልቷል። እዚህ ጋር ራሱ ብዙ ነው ያለው። በቃ ምን ልበላችሁ በጣም ደስ ይላል። የሆነ ከቤት ውስጥ ታሽጋችሁላችሁ የሆነ ወጣ ብላችሁ አየር ለመቀበል እንትን ስትሉ በጣም ነው ደስ የሚለው። በጣም በነገራችን ላይ እኔ በጣም ደስ ብሎኛል። ውጭ ወጥቼ ንጹህ አየር ተቀብዬ መምጣቴ ትልቅ ነገር ነው። እግዚአብሔር ይመስገን። ብቻ ደስ ይላል። እንግዲህ ላይ ደጋፊ የራሱ የሚሰበሩ ነገር አለ። በቃ ብቻ ጭንቅንቅ ያለ ነው ብቻ ማለት ነው። ቤተሰቦች እንግዲህ ገበያ እየሄድን ነው። ተጨናነቀ ሱፐር ማርኬት ነው። ወይኔ ብታዩ ደረጃው ከባድ ነው። ስለዚህ ላይ የፈለግነው ነገር ሁሉ እዚህ ያለ ብዬ ተስፋ አረጋለሁ። በጣም ብዙ ነገር ነው ያለው። እቺ 20 ብር ነው መሰለኝ። በነገራችን ላይ ቪዲዮ ሲቀርጽ ማለት ነው የሆነ እየፈራሁ ነበር። ይሄው ልብስ አለ፣ ሁሉም ነገር አለ። የምትፈልጉት ሁሉ ገዛ ገዛ። ይሄ የወንዶች እኮ ነው። ስንት ብር ይሁን? እስኪ ልቅረጽ ወይስ ብሩ አልተጻፈም። ዛሬ ብታዩት የሚገርም ነው ማለት ነው።
አያችሁ ልጆቼ፣ የዛሬ አበባዎች የነገ ፍሬዎች። ይኸው ዛሬ እንግዲህ ምርጥ እቃ ነው ማስገበኛችሁ እያያችሁ። እንዴት ብዬ ነው ሀገር የማዘልቀው ብዬ በቃ ዝም ብዬ ተቋጭቼ ነው። እዚህ ጋር ምርጥ እቃ አለ ማለት ነው። ኧረ በጣም ጥቅ ብለዋል። እንዴት ብለን ነው ግን የምንገዛው? እቃው ራሱ ወይት ነው የገባ ነው? ገላጥ ቦታ እኮ ነው የገባ ነው እኮ የልብስ ቦታ ነው ይሄ፣ የማዳሞች ቦታ ነው እኮ። አፈልኩም እንዴ እቃ እነኚህ ምን እቃ? ብረት መጥበሻ እንፈልጋለን። ኩብሬ አንቺ ያለሽን ልግዛ እስኪ እንደዚህ ልብስ አንቺ ትገቢያለሽ? ኖ እንዳታስገቢ። ይሄ 14 ዓመት ልጅ ሆኖ አይዋ እስኪ ይበቃል አይበቃው። አሁን ደግሞ ልጆች እስከሚሄድ ድረስ አድጎ አላውቅም እንጂ 14 13 ነው የሚወደው። ይሄ ዲስኮ አይደለም፣ ይሄ ካኪ ነው። ያው እዚህ ጋር ጅንስ ይሄ ዩቲዩብ ይሄ ህፃናት ነው። የስሳይ ልጅ ተረኛ አለብኝ 4 ዓመት هذا ليش ترينا يعني يبو بنا قربت ولا لا لي تبي ይኸው ቁጥሩ የቱ ጋር ነው? ከውስጥ ሳይዝ ከዚህ ከ3 20 ይላል። በኋላ ሳይዝ 20 ነው የሚለው። የስንት ዓመት እንደማአድ ይሄ 4 ዓመት ልጅ አይሆነውም። አንሳል ትንሽ ናት። እያደጋም ሄደ። እስኪ ይሄ ትልቅ ነው። ኧረ ይሄ ሰፊ ነው። ለትልቅ ሰው ለትልቅ ሰው ነው ሳይዙ። እስኪ ወቃሻ ሳይዝ ይታል። የሴት ነው። 10 ደቂቃ ሞላ። ላ ገና 3 ደቂቃ ገና ይሄ ደግሞ ይተልቃል። ለለውየው ለለማ ይሄ አይሆንም። 14 ዓመት ልጅ ሳይዙ እስኪ ይሄ ትልቅ ነው። ወይ እንደማ ይሄ አንገት ጽጋዬ ደግሞ ያንሷል። ይበዛል። 16 ዓመት ልጅ ባይበዛም ይሄ ይበዛል። አሁን ትልቅ ነው። አይበዛም። ይሄ የ13 እና የ14 ነው። ኩብሬ አቁሚ። የ13 እና የ14 ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ እግዚአብሔር ይመስገን። ዛሬ ከጓደኞቼ ጋር እንግዲህ ገበያ እየሄድኩ ነው። ሴትዮዋችን ነው እየወሰደችን ያለችው። እንግዲህ ይሄ ደግሞ የዚህ ሰፈር ስሙ የት ነበረ? ዮና ብቻ ግን ስሙ እንዳልተራራችሁ ሴትዮዋ አለች። ስለዚህ ዝም ብለን እንጓዝ። አታወሩም እንዴ? አሙ አታወሩ። እዚህ ጋር ደግሞ ከሴትዮዋ ይቀው ጎሪያቸው እኮ ያኔ ሱፐርማርኬት ይዛን ሄደች ነው። ይሄማ ቤቱ አይደለም። አሁን አገባት በሰው ቤት በሰው መንገድ እና የሳለ ነው እንዴ? ውጪ እኮ ነው። ቤተሰቦችዬ እንግዲህ የወደዳችሁት ነገር ካለ ኮሜንት አሳውቁ። ባዶ መንገድ ነው አሳያችሁ። እዚህ ያ ሱፐር ማርኬት ነው እንግዲህ። እዚህ ጋር ደግሞ ቴምር አለ። እዚህ ጋር ደግሞ በጣም ደስ ይላል መንገዱ። ማሻአላህ እንግዲህ እያያችሁ መንገዱ በጣም ቆንጅዬ ነው፣ ያምራል። ዘጋ የረጅም ሰዓት ነው።
እዚህ ደግሞ ይሄው ሰፈር መንገድ ነው መሰለኝ። ስለዚህ እዚህ ጋር ላቁመው ይመስለኛል። ላቁመው ደርሰ هذا في تحت في فوق ملابس من هذا تشوفوا درج روحوا نعال ملابس كله تحت مواعين صابون شامبو ቤተሰቦች እንግዲህ ገበያ ሱፐር ማርኬቱ ጋር ደርሰናል። ወይኔ እኔ እኮ አልገዛሁም።